ሰላም ጤና ይስጥልን ተመልካቾቻችን እንኳን በሰላም መጣችሁ። ዛሬ ማዘጋጅላችሁ ከነጭ ዱቄት ብቻ የሚዘጋጅ እንጀራ ነው። አብራችሁን ቆዩ። እሺ ተመልካቾቼ አብዛኞቻችሁ የጠየቃችሁን ጥያቄ አለ። እሱም ጥያቄ የፍርኑ እንጀራ አሳይን ብላችሁ ጠይቃችሁኛል እና ዛሬ መጣሁት የእናንተን መልስ ለመመለስ ነው በዚህ ቪዲዮ ማለት ነው። የነጭ ዱቄት ወይም የፍርኑ እንጀራ ለመጋገር መጀመሪያ እርሾ እናዘጋጃለን። ከእርሾ እንጀምራለን ማለት ነው። እርሾ ለማዘጋጀት የታመሰ እናንተ የፈለጋችሁትን ያክል አንድ የውሃ ብርጭቆ የሚሆን ዱቄት ታዘጋጃላችሁ። ከዛ በኋላ አንድ የሾርባ ማንኪያ የሚሆን እርሾ ደረቅ እርሾ ታዘጋጃላችሁ ማለት ነው። ዱቄቱ እንዴት እንደሚታመስ ይሄን ቪዲዮ እስከመጨረሻ እዩ። ከዚህ ቀጥሎ ይቀርባል ማለት ነው። ከዛ በኋላ እንደዚህ ትበጠብጡታላችሁ። በዚህ መልኩ ትበጠብጡታላችሁ ማለት ነው። እንደዚህ በእንቁላል መምቻ በማንኪያም ሊሆን ይችላል። ግን መጀመሪያ ዱቄቱ በደንብ መታመስ ይኖርበታል። በነገራችን ላይ የፍርኖ ዱቄት ወይም ደግሞ የስንዴ ዱቄት መሆን ይችላል። እናንተ ያገኛችሁትን የስንዴ ኦር የፍርኖ ዱቄት ማዘጋጀት ትችላላችሁ ማለት ነው። ከዛ እንደዚህ ከበጠበጥኩት በኋላ እንደዚህ ሰፋ ያለ እቃ እርሾን የምታስቀምጡበት ማለት ነው እቃ ያስፈልጋችኋል። የበጠበጥነውን እርሾ በዚህ ገለብጥና አስቀምጣለሁ ውጭ ማለት ነው። አንድ ቀን ፍሪጅ ውስጥ አናስቀምጠውም፣ ውጭ መቀመጥ አለበት ማለት ነው። ሞቃታማ ቦታ እናስቀምጣለን። ከዛ በነገታ ደግሞ አብረን እንገናኛለን። እሺ ተመልካቾቼ አሁን እርሾዬን ካቦካሁት ከበጠበጥኩት ልክ 24 ሰዓት ሆኖታልና እንዳያችሁት እየገነፈለ በጣም አስቸግሮኝ ነበርና አንድ መናገር የምፈልገው ነገር ትንሽ ጎድጎድ ያለ እቃ ቢሆን አሪፍ ነበረ። እኔ ትንሽ እቃው አነሰ መሰለኝ። አሁን ለማንኛውም ትንሽ ስለተዝረከረከብኝ እቃውን ቀይሬ አጣጥቤ እንደገና መልሰዋለሁ ማለት ነው እርሾውን። ከዛ በኋላ ደግሞ አብረን እናያለን። ተመልካቾቼ እርሾዬን አጣጥቤ ቀየርኩት እቃውንና መለስኩት አጣጥቤ ይሄንን ይመስላል። አሁንም ለአንድ ቀን ሳየው በጣም ገና ምንም ነገር ትንሽ አልሆመጠጠም። እኔ ትንሽ ሆምጠጥ እንዲል ነው የፈለኩኝ። ስለዚህ ስላልሆመጠጠ እንደገና ለአንድ ቀን አቆየዋለሁ። በአጠቃላይ ለ48 ሰዓት ውጭ መቆየት ይኖርበታል ማለት ነው። እሺ ተመልካቾቼ አሁን እርሾአችን 48 ሰዓት ሆኖታል። አሁን ዱቄታችንን እናዘጋጃለን ማለት ነው። ሊጣችን ለማብኳት እዚህ ጋር ነጭ ዱቄት የፍርኖ ዱቄት ኦር የስንዴ ዱቄት መሆን ይችላል። ግን ዋናው እዚህ ጋር ቁም ነገሩ መታመሱ ነው። ስታምሱት አይለጠጥም። ዝም ብላችሁ ካወካችሁት ልክ እንደ ዳቦ ይለጠጣል። ስለዚህ እንዳይለጠጥ እናምሰዋለን ማለት ነው። በፍሩን አድርገን ኦር እናንተ በተመቻችሁ። እሺ ተመልካቾቻችን ዱቄታችን ታምሶ ተነፍቶ ዝግጁ ነው። አሁን ያዘጋጀነውን እርሾ ጨምረን እናቦካለን ማለት ነው። እርሾም በደንብ ላሳያችሁ ይሄንን ይመስላል። ትንሽ እንደማቅረር አድርጓል፣ ግን ምንም አፍለኛ ነው። በደንብ አልሆመጠጠልኝም፣ እንደፈለኩት አልሆነም። ስለዚህ ቅራሪውንም አልደፈውም፣ ዝም ብዬ ነው ማቦከው ማለት ነው። አይታችሁ ከሆመጠጠ እናንተ ድፉ፣ ወይም ደግሞ ፍሪጅ ውስጥ 4 ቀን 5 ቀን የምታስቀምጡ ከሆነ ግዴታ መደፋት ይኖርበታል። አሁን ሊጣችንን እናቦካለን ማለት ነው። ተመልካቾቼ ሊጣችን በእንደዚህ መልኩ ወፈር አድርገን እናቦካዋለን። ለ24 ሰዓት በእንደዚህ መልኩ እናቆየዋለን ማለት ነው። ወፈር አድርገን ማቅጠን ከፈለጋችሁ እንደየምርጫችሁ ማቅጠን ትችላላችሁ። እኔ ግን ወፈር እንዲል ስለፈለኩኝ ነው። ተመልካቾቼ አሁን ሊጣችን ካቦካ ነው 24 ሰዓት ሞልቶታል። ስለዚህ ጧት ስለምንጋግረው ማታ ላይ ምን እናደርጋለን? ለብ ባለ ውሃ እናቀጥንና እንተዋለን ማለት ነው። ከዛ በበነገታው እንጋግራለን። ለመጋገር ዝግጁ ነው። ስለዚህ አሁን ወደ ማቅጠናችን እንሄዳለን።
እሺ ተመልካቾቼ እንጀራችን ልንጋግረው ነው። አሁን ጧት ነው ማለት ነው። ማታ ነበረ አቀጣጥኛ ያሳደርኩት። አሁን ጧት ጋግረዋለሁ። በመጥበሻ ነው መጋገረው እንደነገርኳችሁ እና ትንሽ ቂጡ እንዳይዝብኝ ብዬ በጨው አሰስኩተኝ እና ይሄንን ይመስላል ማለት ነው። ቆንጆ እንጀራ ነው። በተለይ አረብ ሀገር ላላችሁ እህቶቼ እንጀራ ለናፈቃችሁ፣ በስደት ላይ ሆናችሁ የእንጀራ አምሮት ላለባችሁ፣ እንጀራ ፈልጋችሁ ማታገኙ ከሆነ፣ ጤፍ ፈልጋችሁ ማታገኙ ከሆነ እንደዚህ በነጭ ጤፍ ይቅርታ በነጭ በፍርኖ ዱቄት አምሮታችሁን መወጣት ትችላላችሁ። እንደወደዳችሁ ተስፋ አድርጋለሁ። ሞክሩት እስኪ። ይሄ ደግሞ ሁለተኛው እንጀራ ነው። እንየው። ያ በጣም ቆንጆ እንጀራ ነው። ይሄንን ይመስላል። ሲስተሙን ደግሞ ያው ሙያ ደግሞ እንደየቤታችን ይለያያል። ስለዚህ ሁላችሁ ሞክራችሁ ላማራችሁ አምሮታችሁ ተወጡላለሁኝ። ተመልካቾች የፍርኖ ዱቄት የነጭ ዱቄት እንጀራ ይሄንን ይመስል ነበር። እንዳያችሁት በጣም ቆንጆ ነው። እንደወደዳችሁትም ተስፋ አድርጋለሁ። በተረፈ ቻናሌን ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።